ይህ አዋጅ በጊዜያዊ ወታደር አስተዳደር አዋጅ ቁጥር 1 ህዝባር ተጠቀስ ይችላል። ከዛሬ መስከረም 2 ቀን 1967 ዓመተ ምህረት ጀምሮ ከስልጣናቸው ወርደዋል። ህዝቦቹም መርጦ ህገ መንግስቱ ሲታወጅና መንግስት እስኪቋቋም ድረስ ወታደራዊው ደርግ የመንግስቱን ስልጣን ይዞ አገሪቱን ይመራል። ይህ አዋጅ ኢትዮጵያ ትቅደም የሚቃወም አድማ የሚያደርግ ማዊ ሰልፍና ስብሰባ የማድረግ በጠቅላላው የህዝቡን ክልክል ነው። 9 የዚህን አዋጅ ቁጥር 8 ህጎች የሚተላለፉ ሰዎች ሆነ በኋላ ያስተዳደር በደልና አላግባብ መበልጸግ ወንጀል የፈጸሙ ባለስልጣኖች የተቋቋመው የጦር ፍርድ ቤት የተሰጠው ፍርድ ይግባኝ አይኖረው። 11ኛ ይህ አዋጅ ከመስከረም 2 ቀን 1967 ዓ.ም ጀምሮ የጸና ይሆናል። የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አዲስ 1967 ዓ.ም ፖሊስ ሰራዊትና የብሔራዊ ጦር ደርግ ጤንነት ሆኖ መጠን ለዚህ ለዲንነቱ የተዘጋጀ ይሄዱልን በትህትና እንለምናለን። በጠቅላላው መቼም አሁን የተናገራችሁ ስም ብቻ አይደለም ህዝቡን በሰላም ጊዜ ማለትም ጠላትም ሊመጣ የሚመከትበትን በማሰናዳት መሆኑን የታወቀ ይቀራል ብለን አንጠረጥርም። ቢሆንም በየጊዜው የነገር ደግሞ ለሀገር የሚጠቅም ነገር የሀገርን ለመለወጥ አይቻልምና ማቆም ነው። በቀድሞ መንግስት በልዩ ልዩ ከፍተኛ አደራና ኃላፊነት ላይ ተመድበው ከነበሩት የሲቪል ባለስልጣኖች ውስጥ አንደኛ ጸሐፊ ትእዛዝ አክሊሉ ሀብተወልድ፣ ሁለተኛ ልዑል ራስ አስራተ ካሳ፣ ሶስተኛ ልጅ እንዳልካቸው መኮንን፣ አራተኛ ራስ መስፍን ስለሺ፣ አምስተኛ ሌተና ኮሎኔል ታምራት ይገዙ፣ ስድስተኛ አቶ አካለ ወርቅ ሀብተወልድ፣ ሰባተኛ ዶክተር ተስፋዬ ገብረግዚ በቀድሞ መንግስት ከፍተኛ ስልጣን ላይ ከነበሩት የጦርና የፖሊስ ከፍተኛ መኮንኖች ውስጥ 30ኛ ሌተና ጀነራል አብይ አበበ፣ 31ኛ ሌተና ጀነራል ከበደ ገብሬ፣ 32ኛ ባለ፣ 33ኛ ሌተና ጀነራል አበበ ገመዳ፣ ሌተና ጀነራል ይልማ ሸበሺ፣ 35ኛ ሌተና ጀነራል ኃይሌ ባይከዳኝ የኢትዮጵያ ህዝብ ለረጅም ከባድ የጭቆና ቀንበር ለማስወገድ መስዋዕት ለመሆን የጠነከረ ቃል ኪዳን ከገቡ በኋላ መሐላቸውን አፍርሰው ወታደሩን እርስ በርሱ በማለያየት ደም አፋሰው አገሪቱን ወደ ከፍተኛ ጥፋትና ውድቀት ሊጥሉ ሲሞክሩ ተይዘው የተረጋገጠባቸው ከጊዜያዊ ወታደራዊ ደርግ አባሎች ውስጥ 58ኛ ሌተና ጀነራል አማን ሚካኤል አንዶም፣ 59ኛ የመቶ አለቃ ተስፋዬ ተክሌ፣ 60ኛ ጁኒየር ኤክማን ዮሐንስ ፍትዊ በጠቅላላው ከዚህ በላይ ስማቸው በዝርዝር የተገለጸው 60 ሰዎች ትናንት ህዳር 14 ቀን 67 ዓመተ ምህረት የሞት ቅጣት የቀብር የተፈጸመ ስለሆነ ማንንም ቤተሰብ ነኝ ባይ እንዲጠይቅ በፍጹም አይፈቀድም።